ሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ የተከበራችሁና የተወደዳችሁ የሱህባት ዩቲዩብ ተከታታዮች በሙሉ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በላችሁበት ይብዛያል። ዛሬ አንድ ዜና ይዤ ቀርብ ያለው እሱም ወደ ዜናው ከምንሄድ ዋናው ዜናውን እናስቀድማለን። ህወሓት በኢትዮጵያ ሰራዊት ተከፈተብኝ ያለው ጥቃት የዓለም አቀፍ ማህበረሰብ እንዲያወግዝ ጥሪ አቀረበ። ወደ ዜናውም እናመራለን። የኢትዮጵያ ፌደራል ሰራዊት በትግራይ ኃይሎች ላይ በሁሉም ግንባሮች የተቀናጀ ጥቃት መከፈቱንና ዓለም አቀፍ ማህበረሰብ ይህን እርምጃ እንዲያወግዝም አማጽያኑን ጠይቋል። ህወሓትም በኢትዮጵያ መንግስት ኃይሎች የተሰነዘረበት ያለው ጥቃት ከባድ ጦር መሳሪያና በታንክና በሮኬት እንዲሁም በድሮኖችና በተዋጊ ጀቶች የታገዘ እንደሆነ በመግለጫው አመልክቷል። የትግራይ የውጭ ጉዳይ ጽህፈት ቤትም ከተባለው አካል በወጣ መግለጫ ላይ ህወሓት ከጥቅምቱ 1 2014 ዓ.ም ጀምሮ በኢትዮጵያ መከላከያ አማራ ኃይሎች በድጋፍ በሁሉም ግንባሮች የተቀናጀ ማጥቃት ከፍተኛ ነው ብለዋል። የህወሓት ከፍተኛ ባለስልጣናት የሆኑት አቶ ጌታቸው ረዳ እንዳሉትም በባለፈው ሳምንት የተከፈተው ጥቃትም አሁንም በሙሉ ኃይል ላይ እየተካሄደ ይገኛል ሲሉ ተናግረዋል። በባለፉት 2 ቀናት የፌደራል መንግስቱም በህወሓት ኃይሎች ላይ ከባድ የተባለ ጥቃትም በአማራና በአፋር ክልሎች በሚገኙ ግንባሮች እየፈጸሙ መሆኑን ሲዘገብ ቆይቷል። በወታደራዊ ጥቃት መከፈት የመልሶ ማጥቃት በተመለከተም በመንግስትም በኩል የተባለው ነገር የለም። ይሁን እንጂ የኤታማዦር ሹም ጀነራል ብርሃኑ ጁላ ጦርነቱን በተመለከተ ምንም አይነት መረጃ እንደማይሰጡ በኢሳት ቴሌቪዥን ላይ ተናግረዋል። ህወሓትም በፌስቡክ ገጽ ላይ አዲስ የተካሄደው ውጊያ በአማራ ክልል ውስጥ ባሉት ገራገር፣ ወገል ጤናና መርጌሳ እንዲሁም በአፋር ክልል ደግሞ በአንድ ግንባር መሆኑን ገልጸዋል። በባለፈው ጥቅምት ወርም የተንቀሳቀሰ ጦር በ8 ወራት ከተካሄደ በኋላ የፌደራል ጦር ግንባር ጥቃቶችም በአማራ ክልል በሚገኙ በርካታ ስፍራዎች ላይ ሐሙስና አርብ ዕለት መካሄዳቸው ምንጮች በኤፍቢ የተናገሩ ሲሆን የህወሓት ቃል አቀባይ ጌታቸው ረዳም ከፍተኛ ጥቃት እንደተከፈተባቸው ገልጸው ነበር። አጃንስ ፍራንስ ፕሬስ አቶ ጌታቸው ጠቅሶ እንደዘገበው አብዛኛው የአየር የድሮንና የመድፍና ድብደባዎችን በአማጽያን ላይ መፈጸማቸው እንዲሁም በ10 ሺዎች የሚቆጠሩ ወታደሮችን በሰሜንና በጎንደር በሰሜን ወሎና ዞኖች ውስጥ መሰማራታቸውን ሲሉ ተናግረዋል። በሁሉም ግንባሮች በኩል ግዙፍ ኃይል የተንቀሳቀሰ የሚቆጠሩ ነዋሪዎች ከቀያቸው ለመፈናቀል የተገደዱ ሲሆን 1.7 ሚሊዮን የሚሆኑ ደግሞ የምግብ እርዳታ ለመጠበቅ ተገደዋል። የዛሬውን ይህ ይመስል ነበር። ተቀሪዎቹ እስከምንገናኝ ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ።